አሁን ደግሞ ስለ ቼክ አጠቃቀም እናያለን። ከአጠቃቀም ጉድለት የሚመጡ ቅጣቶችን እናያለን። ቼክ ላይ የሚሳተፉ ወገኖችን እናያለን እና የተለያዩ ቼኮች አሉ። እነሱን በተወሰነ ደረጃ እናያለን ማለት ነው። ቼክ ማለት ገንዘብን ተክቶ እንደ መገበያያ የምንጠቀምበት ማለት ነው። ወይም ኔጎሽብል ኢንስትሩመንት ነው። ወይም ቢል ኦፍ ኤክስቼንጅ እንለዋለን ማለት ነው። ፓርቲ ኦፍ ቼክ የምንላቸው 3 ሲሆኑ ድሮወር፣ ፔይ እና ድሮው ይባላሉ። ድሮወር የምንለው ቼኩን የጻፈው አካል ማለት ነው። በባንክ ሂሳብ ያለው እና በቼክ የሚንቀሳቀስ ሂሳብ ያለው ቼኩን የሚጽፈው አካል ድሮወር ይባላል። ፔይ የምንለው ደግሞ ቼኩ የተጻፈለት አካል ወይም ቤኔፊሻሪው ነው ማለት ነው። ድሮው የምንለው ደግሞ ባንክ ማለት ነው፣ ቼኩን የሚከፍለው አካል ማለት ነው። ስለዚህ ቼክ ስንቀበል ማየት ያለብን ነገሮች አንደኛ ቀኑ በስርዓት መጻፉ፣ አማውንቱ የተጻፈው ብር በፊደልና በቁጥር አንድ አይነት መሆኑ፣ ፊርማ መኖሩን አረጋግጠን መሆን አለበት የምንቀበለው ማለት ነው።